አራት አገባለሁ 3 አገባለሁ አንዷን ማግባት ራሱ እና አግባ እኮ ቢባል ጭራውን ጥሎ ፈሱን እየፈሳ የሚያመልጥ ማህበረሰብ ማለት ነው። እና እስቲ ፕራክቲካሊ ማግባት የሚባለው አንድ ደቂቃዬን ያዙልኝ። መናደድ አይቻልም እንዳትናደዱ። ኖ አግቡ ብትባሉ ማለት ነው እንደው ቁርአን ባዘዘው መሰረት ማለት ነው። ይሄ የዓለማዊ የትዳር አይደለም። እና አሁን አግባ ብትባል ማለት ነው ቆማ አስበህ ታውቃለህ? እና ፋይናንሻሊ እንደገና ቁርአን ቀርተሃል ራስ ቁርአን እንኳን ቀርተሃል ቁርአን ቀርተሻል ይላል መጥቶ ልጅቷን ገንዘብ የለውም እኮ ሊያስተዳድራ ምን ልታበላት ነው ወስደም አላህ ይረዝቀኛል ቁጭ ብለህ ላይክ ሲሪየስሊ ሁለተኛ ለማግባት ለአንዷ ሚስቱ ቤት ሳይሰራ ህይወቱ መንገድ ላይ በክራይ ቤት እንትን እኮ አይደለም ግዴታ አይደለም ቤት ይላል ግዴታ አይደለም ቤት እኮ ምንም ግዴታ እኮ አይደለም ቤት መጠየቅ ይላል ላይክ ሲሪየስሊ ምን የመንገድ ተዳዳሪ ታደርጋት ሁለተኛ ነው ማለት የተዋዘብኩባችሁ ነገር ሶስተኛ ደረጃ ራስህ አቋም ቢስ ሆነ ሼፕ የሚባል እንዴት ናል ልጅቷ ትላል የምርህን ነው እንዴት ነው አንተ እንዴት ነህ ጂም ትሰራለህ ወይ ጧት ተነስተህ ትሮጣለህ ኤክሰርሳይዝ ታደርጋለህ ቁርአን ትቀራለህ እኔ ሰላቴን እሰግዳለሁ እኔ ያው ስለሰገዳችሁ መልካም ነው ከዚህ እናንተ ኃላፊነቶች ናቸውና እነዚህ ሁሉ ወጣሽ ስራ ሰራሽ ተሰተሪ ተደበቂ ውሃ ይውሰድሽ ምናምን ከምትሉ ኃላፊነትን መውሰድ ጀምሩ ከዚ እናንተ ስላልሰተራችኋቸው እናንተ ስላልሰበሰባችኋቸው ነው እነዚህ ሁሉ ህይወታቸው ውጪ ሆኖ እየተንከራተቱ ያሉት እነዚህ ሁሉ ሴቶች መቼም የሙስሊም ሴት አደባላት ቀና ብላ እንኳን ከሙስሊም ወንድ ውጪ የምታይደለች ማየት ራሱ ስለማይፈቀድለት ስራዋን ነው ህይወቷን መቀየር ላይ አረብ ሀገር እኔ ስለኖርኩበት በጣም ብዙ ናቸው እነዚህ ሁሉ ሴቶች እንግዲህ ህይወታቸው ቢሰበሰብ ነው ሰው ሀገር ሴት ልጅ ታሻግራ እንኳን መሄድ አይፈቀድላትም አይደለም ሶ ቴክ ሪስፖንሲቢሊቲ ኃላፊነት አላህ የሰጣችሁን የበላይነት ሚዛናችሁን ውሰዱ ስለዚህ ኃላፊነት ሲሰጡ ደግሞ አላህ ይረዝቃችኋል የዛን ሰዓት ኃላፊነት ወስዳችሁ አላህም በሁሉም በልጆቻችሁ በሚስቶቻችሁ ምናም ሲሰጣችሁ አስቡ በአንዷ ቢከለክላችሁ በሁለተኛው በልጆቻችሁ ምናም ኢማጂን መቼ ለታ የሰማሁት ይሄን ነበርና ሞራል ይሰጣል ዋይ ኖት ለካ ለምንድነው ሪዝቃችሁን ዘግታችሁ የተቀመጣችሁት ይሄ ሁሉ እህቶቻችሁ ለምን ማሰብሱት ለችግራችሁ ምንድነው ይበቃችኋል 4 ነጥብ ሴቶች እህቶች ያው በርቱልኝ አላህ ያግዘን ቁርአን ቅሩ ሴቶች ደግሞ የእስልምና የሰጣችሁ መብት ወቁ እስልምና የሰጠን መብት እንማር ማለፍ ያለብንና መሆን የሚገባንን ነው ነገሮች ከዚህ አንዳንድ ጊዜ አለማወቅም ያም መጥቶ ሲጨቆኑ ያም ሲመራችሁ ህይወታችሁ ውስጥ በስጫጩ በልጆቻችሁ ላይ የምታመጡት ያለውና ህይወት ነገ ላይ መልካም ስለማይሆን እናንተም ኃላፊነትን ወደ መማር ከዛ አልተከለከለም ሙቀትና መብታችሁን ወቁ አላህ ያግዘን በተረፈ